وين يا رب الشكاني كن سبحان الله. ولا ما ابغى معها مشاكل، اي حاجه اعطيتها اياها تعطيني اياها. يا من قلت لك له هيا كذا ما تعرفي لبس بتايداش نيد ريالتي نو الله فريس بلات تجي قشاشه عم جات سكيلا نقرت ترجعها لي، لكن من الجوال لا والله تعطيني اياه لانه بحقي. جوالي تعطيني اياه، ما تبغى تاخذه خلاص تجيب قيمته. سنه وهو معها ونص. كم والله ما احسن مني عندها يا اختي. طيب كم اشتريتوا الجوال؟ ومن زمان ذا الجوال عادي تعطيني فيه 200 ريال، هو هواوي ترى. والله يا اختي ظروفها صعبه يا اختي، خلي لها الجوال خلاص. السلام عليكم ورحمة الله وبركاته። ውድ አሚ ቻናል ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች እንግዲህ ረመዳን ከወጣ በኋላ ማለት ነው አረቦች በጣም ጨካኝ ሆነዋል። በዛ ላይ ደግሞ ሰራተኛን ከቤታቸው እያስወጡ ነው። በተለይ ደግሞ በጠለብ የመጡትን ማለት ነው ሳያስቡት ትኬት ቆርጠው መክተብ ይዤሽ ልሄድ ወይም ደግሞ የሆነ እስትራሃን ሄድ በማለት ማለት ነው ወደ ኢትዮጵያ እያሳፈሯቸው ነው። ትኬታቸውን ቆርጠው እነሱ ሳያውቁ እየላኳቸው ነው ወደ ሀገርና በጣም ያሳዝናል። ለእውነት አስባችሁታል? ልትሰሩ መታችሁ ተበድራችሁ መታችሁ ምናምን በስንት መከራ ነው የምንመጣው፣ የታወቀ ነው። አሁን ድንገት 3 ወር 2 ወር ከሰራችሁ በኋላ ወደ ኢትዮጵያ ሲልኳችሁ በጣም ነው እኮ ማለት እጅግ በጣም ነው የሚያሳዝነው። አሁን እቺ ከመግቢያ ላይ ያስገባውላችሁ መዳም ማለት ነው ሱብሃንአላህ ወላሂ ላዚም የክፋት ደግሞ ትምላለች። ደጋግማ ነው የምትምለው። እኔ በጣም በቃ ምን አይነት ክፉ አረቦች አሉ ነው የምትሉት። ይቺ አሁን ሳታውቅ ማለት ነው ልጅቷ ከመጣይ 3 ወሯ ነው ሳታውቅ ትኬቷን ቆርጣላት አሁን የላን ሄድ እያለቻት ነው። መክተቧ ጋር ደውላ እንግዲህ የምታናግርላት መክተብ ያለች ሀበሻ ናት፣ ግን አረበኛዋ በደንብ ማሻአላ ነውና እሷ እያናገረችላት ነበር። አረቧን ምን እንዳለች ታውቃላችሁ? አረቧ አዎ ቆርጬላታለሁ ካላሳ ያው ገጠራማ አካባቢ ነው ያሉት። ሪያድ ትሄዳለች፣ ከሪያድ አዲስ አበባ አለጦል ትሳፈራለች አለች። ግን የሰጠኋትን እቃ ከመጣች እንግዲህ ገና 3 ወሯ ነው። ከመጣች 3 ወሯ ነው። የሰጠኋትን አንድ ነገር ሳይቀር መመለስ አለባት። ስልኳን ሳይቀር መመለስ አለባት። እጇ ላይ ስልክ አለ እንግዲህ የሆነ የተበለሻሸ ነው ብላለች ልጅቷ ስታወራ። እንግዲህ እሱንም መመለስ አለባት። ኧረ ተይ ባክሽ መክተቧ፣ ኧረ ተይ ባክሽ እንትን ምንድነው ስልኩን እንኳን ተይላት ብትላት በጭራሽ አለች። በጭራሽ መንትጌ ነው የምወስደው። በምንድነው በፍቃደኝነት ካልሰጠች በጉልበት መነትጋታለሁ አለች። ጭራሽ ኤርፖርት ወስጃት ስልኩን አልሰጥም ብትለኝ አለች ስልኩን መነትጋታለሁ። እምቢ ካለች ፖሊስ ጋር ተያይዘን እኔም እሷም እንሄዳታለን። ከዛ በኋላ ከእጇ ላይ መንትገው ስልኩን ይሰጡኛል ታይኛለች ምሰራትን አለች። እና ደግሞ አንድ ነገር የሰጠኋትን ማስቀረት የለባትም። ትስጠኝ ትመልስልኝ። እኔ ሹፉ ኬፍ በስ ማለት የሰጡትን የሚለድሙ እኔ እኮ ግርብ ነው የሚሉኝ ወላሂ ላዚም። ልክ ግዳጅ ሽጉጥ የተደቀነባቸው ይመስል ይሰጡና አረቦች አምጭ የሚሉት ነገር ወይም ደግሞ እናንተ ጋር ሲያዩት ከሰጡ በኋላ እንዴ ይሄ እኮ የኔ ነው ይላሉ አንዳንዶቹ። ልክ በቃ ይሆናል አይደል አንቺ እንዳነሳሽው ነገር አድርገው ማለት ነው። ብዙ ጊዜ እንደዛ የሚሉ ልጆች ያጋጥሙኛልና በጣም ነው የሚገርሙኝ። አለመቀበል ይሻላል እንጂ ሲሏቸው አልፈልግም ሹክራን ማለት ይሻላል እነሱንና እኔ የእውነት በቃ ሲምሉ ሲገዘቱ ምናምን የእውነት ነበር የሚመስለኝ። ግን አረቦች መሀላ በቃ እንትናቸው ነው ደም ስራቸው በቃ ዝም ብለው መማል ነው በውሸቱም በእውነቱም ሱብሃንአላህ። እኔ በጣም ነው የሚገርሙኝና ሪከርዱን ላስገባላችሁ የሴትዮዋን ድምጽ የልጅቷን እውነት። እንደዚህ ሲያጋጥማችሁ ግን ምንድነው ማድረግ ያለባችሁ? ከኤርፖርት መውጣት መጥፋት። እንዴ እንደዚህ ሲያደርጓችሁ ኤርፖርት ሲወስዷችሁ ቀጥ ብላችሁ ወደ ኢትዮጵያ መሄድ ምናምን ላ ሀቢብቲ መሻወራችሁን ይዛችሁ ላጥ ነው። ሪያድ በጣም ብዙ ሀበሻ አለ። እንዴ ከናንተ አልመጣም። ከናንተ መጥቶ መጥፋት ነው እንጂ እንትን የሚለው ከናንተ ካልመጣ የግድ ከሆነባችሁ ኤርፖርት ሲወስዷችሁ መጥፋት
ወይም ደግሞ አልሄድም ወደ ሀገር በቃ አምጥተሽኛል መክተብ መልሽኝ። እዛ ኤርፖርት ውስጥ እሪታውን ማቅለጥ። ከዛ ፖሊስ ይሰበሰባል። ምንድነው እኔ ወደ ኢትዮጵያ መሄድ አልፈልግም ማለት እንደዛ በሉ። አቤት ናዲያ። አቤት አቤት። ያው የምትለኝ ነገር ስሚያት። እሺ ምንድነው የምትለው? ያው አሁን ቆርጥልሻለሁ ሀያ ከዚያ መጣሽ ልብስ ብቻ ይዘሽ እንሂድ እያለችኝ ነው። አላህ አፈር ያስበላት ቆሻሻ። አምጫት እስኪ ላናግራት። ኦኬ ايلان. هلا والله. هلا حياك الله. السلام عليكم. عليكم السلام ورحمه الله. يشهد الله جاهزه. اوكي خلاص على الرياض من الرياض على اديس ابابا. تذاكرها مستلمت لها انا مسويت لها خروج نهائي. هذا اللي عندي لها وانا ما ابغى معها مشاكل. اي حاجه اعطيتها اياها تعطيني اياها. انا مشتري لها حتى الاستشوار كل شيء عندها. الجوال اشتريها والله العظيم مرتين. احرقت اول وحده واشتريها ثاني مره. الجوال مني كل شيء مني لكن ما يصبر فيها. يعني الاغراض اللي اعطيتيها يعني ترجعها ولا كيف؟ لا والله ترجعها لي لكن من الجوال لا والله تعطيني اياه لانه بحقي. حق هذا الانسان اول جوالي تعطيني اياه. ما تبغى تاخذه خلاص تجيب قيمته. سنه وهو معها ونص. كم والله ما احسن مني عندها اختي. طيب كم اشتريتوا الجوال؟ من زمان دري الجوال عادي. እንግዲህ ውዶቼ እንደሰማችሁት ነው። በመጣችሁ ወደዛ ወደ ኢትዮጵያ ሊልኳችሁ ሲሉ በጭራሽ መሄድ አልፈልግም ብላችሁ ኤርፖርት ውስጥ እሪ ማለት ነው። እንደ ኢትዮጵያ ሰውና ሰው ሲጣላ እሪ ይላል አይደል? ልክ እንደዛ አልፈልግም ወደ ኢትዮጵያ መሄድ መስራት ነው የምፈልገው ብላችሁ ለፖሊስ መናገር። ከዛ በኋላ ይሆናል አይደል? የሆነ መፍትሄ አይጠፋም። ቢያንስ መክተባችሁ መጥቶ ይደወልለታል ምናምን መጥቶ ይወስዳችኋል። ካልሆነ ግን ከኤርፖርት ብትወጡ በጣም ብዙ ሀበሻ አለ። ሪያድ ላይ በጣም ብዙ ሀበሻ ነው ያለው፣ ሪያድም ጅዳም እና ወጣችሁ መስራት ሀበሻ ለሀበሻ። በእርግጥ አሁን ላይ ያስፈርቷል። ነገር ግን እኔ በመጣሁ በ2 ወሬ በ3 ወሬ ወደ ኢትዮጵያ ከመመለስ መጥፋት ይሻለኛል። እናንተ እንግዲህ የእናንተ ሀሳብ እኔ አላቅም። የኔ ግን አብዛኞቻችን ስንመጣ ወይ ተበድረን ወይ የሆነ ነገር አድርገን ስለሆነ ብር ስለማይኖረን የምንመጣው። አሁን እንግዲህ ድንገት ስታሳፍራችሁ እንደዛ ወደ ሀገር ከመሄድ መጥፋት ይሻላል ብዬ አስባለሁ። ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። ላይክ በማድረግ ደግሞ ቪዲዮውን ሼር እንዲሆን ብዙ ሰው ጋር እንዲደርስ አድርጉልኝ። ስለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁኝ። እኔ ወላሂ ላዚም በጣም ነው የሚገርመኝ። አረቦች በቃ አሁን ረመዳን ከወጣ በኋላ አይፈልጉም። እኔ እንጃ ለምን እንደሆነ አይደለም ጠለብ ምናምን እኛ እንደዚህ በውጭ የምንሰራ ልጆች ከረመዳን በኋላ አንፈልግም እያሉ እያስወጡን ነው። በቃ እኔ እንጃ እነሱም ድሃ ሆነዋል መሰለኝ። በቃ ብር የላቸውም። አሁን ይቺ አረብ ወላሂ ላዚም የጀዋል 200 ሪያል ካልሰጠችኝ አለቃትም። ፖሊስ ጋር ይዣት ተያይዘን ፖሊስ ጋር አልበለዛ ደግሞ መነትጋት አለሁኝ እንጂ በጭራሽ ሙስተሂል አልተውም ማለች። የ200 ሪያል ጀዋል ተይላት ብትላት ማለት ነው። በጣም እና አረቦች ልም ያሉ ችጋራም ሆነዋል። ሱብሃንአላህ የእውነት በጣም ነው ያዘንኩት። ለማንኛውም እስካሁን ስላዳመጣችሁኝ እጅግ በጣም አመሰግናለሁኝ። በያለንበት ሰላማችን ይብዛልን። መልካም ቀን ይሆንላችሁ። ላይክ እያደረጋችሁ አበረታቱኝ። አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።